ተዋናያኖች ናችሁ ከተባለ የሆነ አቅም አላችሁ። አርትን በትምህርት እናዳብረዋለን እንጂ በትምህርት አናመጣው። አክተር አንድ ካራክተር ተጫወተና ጨረሰ ማለት አይደለም። ሙያው ላይ ስትገቡ ፊልም ፕሮዲውሰራችሁን ልትረዱ ይገባል። ያው ተዋናይ ማንበብ አለበት። የሚያዩን ነገር ባይረሳ ጥሩ ነው። አክተርነቱ ጸሐፊ በጸሐፊነቱ ብቻ ሳይሆን ሁለገብ መሆን መቻል አለ። ስኬታችሁን ግን በዲሲፕሊን እንዳታወርዱት። ፊልም ከሳይንስ ጋር ከቴክኖሎጂ ጋር በጣም የተቆራኘ ነገር ነው። ኢትዮጵያው የራሱን ባህል ይፈልጋል የሚያቀርብለት ካገኘ ማለት ነውና አብዮተኛ ከመካከላችሁ ሊወጣ ይገባል። አሁን ግን ቤታችሁ እዚሁ ሞባይላችሁ ላይ ዳይሬክት የሚያነጻችሁ ሰው ይመጣል። ዳርክ ሳይዶ ብቻ ከታየ አሁን ተስፋ እንዳትቆርጡ ስለንፈራ ነው። ወይዚ ከሰው ልጅ መከራ የሚማር ሰው የለም ከሰው ልጅ ስኬት እንጂ። ካሜራ ጠመንጃችን ነው፣ መዋጊያችን ነው፣ ነፃ ማውጫችን ነው። ሙዚቃዊ ድራማ ሰዎች ሙዚቃዊ ድራማ ይፈልጋሉ። በአብዛኛው እኛ ሀገር ሙዚቃዊ ድራማ አናቀርብም። ራሱ መግለጽ የሚችል ሰው በአጠቃላይ የኪነ ጥበብ ሰው ነው ማለት ነው። ይወረበትም አልወረበትም። ማድረግ የምትፈልጉትን ነገር ነገ ሳትሉ ዛሬ መጀመር አለባችሁ። ዛሬ ብለን ከተነሳን ነገ መድረስ የማንችልበት ነገር የለም። ብዙ ነገር መስራት ይችላል። ጥበብ በውስጣችሁ በስልካችሁ ብዙ ቦታ መድረስ ይችላል። ማንኛውም ትምህርት አይታለም። ዳይሬክተር መሆን የሚፈልግ ሶሲዮሎጂ እና ሳይኮሎጂ አይጎድም።